ጠላት ኑሮሽን በረከትሽን መንገድሽን ለአንድ ሰከንድ ሊቆጣጠር አይችልም። አሜን። ልክ እቺት ምንም በሌለበት ጠላት አንድ እግሯ ላይ ዝም ብሎ ፈተና ሊያመጣ ተዘጋጅቶ አየው። እግዚአብሔር ሰው ከዚህ በፊትም እግሬን አሞኝ ነበር። እግርሽን ያማል? ለአመት አሞኝ ነበር። 2016 አንድ አመት ከ4 ወር ነው የጨረስኩት ያለ ስራ ምንም። እኔ ነፍሴን ብቻ እግዚአብሔር ስላመጣኝ አመሰግናለሁ። ምንም ሳልሰራ ሳልለወጥ ጤናሽን ለማሰር ከአንድ ሰው የሚመጣ መንፈሳ ያለው አዲስ የሚባል ግቢ ነበር። አንድ ግቢ ያንቺ ሀገር ጎፋ ነው። እኔ ጎፋ። ይሄ የከተማ መሬቱ ግን በጎፋም አይደለም በቁሎ አሳኞ ተብሎ በሚጠራ ከተማ። አሜን። የባለቤትሽ ሀገር ነው። ምን ልታረጋት ነው? አሁንም ሄዳ ከስራ ወደ ኋላ እንድትመጣ ነው ያሰብኩት። አሁንም ውጭ ሄዳ ከስራ ወደ ኋላ እንድትመጣ። ጆን ምን ያረክ ነው? አሁን እጇ ላይ የማስቀምጫል። ምን እንድትሆን? እንዲቆረጥላት እጇ ከመጀመሪያ ቀን ጀምሮ የስራ በረሽ ተከፍቷል። አሜን። ጨብጭ። አሜን። ሎላ ዲያናማ ይህን ኃይል ሰጥ። አንቺ ስትጸልይ እግዚአብሔር ሆይ እኔ እኮ ቤትን ሰራለሁ ለምንድን ነው የማትባርከኝ አላለሁ። ይሄ ነው ጩኸትሽ። አዎ በብዙ መንገድ ዛሬ ነገ ሳይባል እግዚአብሔር ቢባርክሽ አንድ ብለሽ ከቸርች ነው ስራ የምትጀምሪው። አዎ ብያለሁ። አንቺ ደግሞ ኪዳን ከገባሽ ቆይቷል። ለጌታ ግን እምቢ አለሽ። አዎ እምቢ ያለው ዛሬ ሐሳቡን ቀይሮ እሺ ማለት ይጀምራል። አሜን። እቺን ቃል እንዳትረሺ እንጂ እሺ አረስ የምትባረኪው ወደፊት ሳይሆን ከዚህ ቀን ጀምሮ ነው። አሜን። ሃሌሉያ። አሜን። የማይቆይ የማይዘገይ አሜን። ጊዜ የማይወስድ አሜን። ፈጣን የሆነ አሜን። ቁልፍ በእጅሽ ሲገባ አየው። አሜን። ሃሌሉያ። አሜን። ኢየሱስ ከዛሬ ጀምሮ የሚከፍትም የሚዘጋም ቁልፍ በእጅሽ ስላለ አሜን። ጠላት ኑሮሽን በረከትሽን መንገድሽን ለአንድ ሰከንድ ሊቆጣጠር አይችልም። አሜን። እግዚአብሔር ሰው አንዴ ላውራ። አዎ 2014 ላይ ፓስፖርት አውጥቼ ነበርና 2016 አንድ አመት ከ4 ወር ነው የጨረስኩት ያለ ስራ ምንም። እኔ ነፍሴን ብቻ እግዚአብሔር ስላመጣኝ አመሰግናለሁ። ምንም ሳልሰራ ሳልለወጥ ፈርቼ ነው የባሰ ራሱ ሰውን ቀና ብዬ ማየት አልፈልግም። በቃ ማዘር ነበረችና እሷ ናት እያበረታተች እና በቃ ችግር የለም ለሰው ልጅ የማይገጥም ነገር የለም። አንቺ ብቻ በህይወት ስለመጣሽ ሌላ ነገር ምንም ችግር ሄደሽም ሌላ ጊዜም ትሰሪያለሽ አሉ። እሺ መጣ። ከዛ ከመጣ 6 ወር ሆኗል። እሺ ከመጣ ወዲህ ከማንም ጋር አላወራም አላስነቃም። ይሄ ነገር ስላልተሳካልኝ አላወራም። በቃ ያኔ ባልሄድ ይሻለኛል። እኔ ምንም ነገር አላውቅም። ያኔ በጣም ነው የቸኮልኩት። በጣም ቸኮላለሁ እውነት። አሁን ደግሞ እግዚአብሔር ይመስገን ያ ነገር ሁሉም አስተካክሎ ዛሬ ነው መሄድ እንትን ያልኩት። ቲኬት ተቆርጦ እንትን ቪዛ መጥቶ ቲኬት ጠብቷል። ቲኬት ውድ ሆኖብኝ ነው ይሄ 3 ቀን ምናምን ታገሺ አሉና 3 ቀን ታገሺ አሉ። እግዚአብሔር ሰው ከጸለየልኝ ብዬ ፓስፖርቱን ላይ እዚህ ነው መጣ። ይዘሽ መጣሽ? አዎ። አሁን ያ አንድ አመት ከ4 ወር ቁጭ ብለሽ ምንም ሳሰሪ መጣሽ? ምንም በቃ እኔ ነፍሴ ብቻ ስለመጣን አመሰግናለሁ። ሌላ ምንም ነገር እንትን አላልኩትም። አሁን ይሳካልሻል። አሜን። ተናግሬያለሁ። በር እንድከፈት አስሻለሁ። አሜን። ሃሌሉያ። ከዚህ ሳትነሺ እዛ ጋር ሁሉ ነገር የተሟላበት በር ከፈትኩልሽ። አሜን። አሜን። ኢየሱስ እንደ ነብይ ዛሬ ቃል ሳወጣ ምትሄድበት ምትኖርበት ምትሰራበት ምትመለስበት መንገድ ሁሉ የቀና ይሆንላታል። አሜን። ለሷ ብቻ አይደለም በዚህ ስኬት እናንተንም አቀላቀልኳችሁ። ዋጋ ያስከፈለሽ ጠላት አሁን ይደፋል። አሜን። በመንፈሴ በወሩ መጨረሻ 29 የሚባል ቀን በደረሰ ሰኞ መክሰኞ የሚደርስ ብቻ 29 ይሁን እና የሆነ የሚከፈል መስዋዕት ያለው ሳይቋረጥ አሁን ከዛሬ ጀምሮ ስኬት የምትቆጥርበት ወራት ላይ ደርሰሻል። አሜን። እና እጅሽን አምጪ። በአንድ እግሯ ጫማ የተደገምክ
እንዳይሳካላት ተብለ የተሰራ ፊቷ እንዲቆስል መልኳ እንድበላሽ የተደገምክ ጊዜና ሰዓት ስላለቀ በምትሄድበት እንዲሳካላት ጤንነቷ ሙሉ እንዲሆን እንድትባረክ እንድታገለግል ሙሉ ነገሯን ህይወቷን ሰላሟን ጸጋዋን ልቀቅና ፈጣን ባለ ሁኔታ ወደ ጥልቅ ትሄዳለህ። ምን አሰብክ? በሷ ላይ ምን ልታረጋት ነው? ያሰብችው ቦታ እንዳትሄድ ሌላስ ወደ ኋላ እንድትመጣ አሁንም ሄዳ ከስራ ወደ ኋላ እንድትመጣ ነው ያሰብኩት። አሁንም ውጭ ሄዳ ከስራ ወደ ኋላ እንድትመጣ ከሄደችማ ሰው ትሆናለች ትቀይራለች። እንትን ነበር ያስከለከልኳት በትንሽ ኬዝ አስከለከልካት። አሁን ሰሞኑ እንዴት ነው የምታስከለክላት? ይዛ መቶኝ ቲኬት የለም ብዬ አጠፋት። ትንሽ ትጨናነቅ ብዬ እኮ ነው። ትንሽ ትጨናነቅ ብለ ቪዛ ሲመጣ ቲኬት ነው የምታጠፋው? አዎ ቲኬት የለም። ምንድነው አሁን የምታስበው? አረ ሰው ትሆናለች ወይ አረ ሰው ትሆናለች እኮ ትቀየራለች። ከዚህ በኋላ ትቀየራለች። ብዙዎቹን ትረዳለች። ሀሳቧ ነው ብዙዎችን መርዳት። ለዛ እንዳትሄድ ነው በቃ አላማችን። ግን ዛሬ መጣች ተይዛለች። ዛሬ በቃ አሁን ከዚህ በኋላ በሯን መዝጋት ትችላለህ? አረ አልችልም። ትሄድ እንጂ ትሄዳ ተጨናንቃ ልትሞት። ምን እንድትሆን ነው የምትፈልገው? እሷ በቃ ተራ ሰው ሆና እንድትቀር ተስፋ ቆርጣ ወደ ኋላ እንድትሆን። ለምንድን ነው ሰው እንደዛ ሲቸገር እናንተ የምትወዱት? ስራችን ነው። እኛ እንወዳለን። ስራችን ነው። አሁን ሁሉ ነገሯን የእግዚአብሔርን ቤት ምትሰራበትን ደሆችን ምትረዳበትን ለራሷ ምትዝናናበትን በረከቷን በሙሉ ለቃችሁ። ጊዜ አልቋል። በኃይለኛ ድምጽ 3 ጊዜ ጮህ ወደ ሲኦል። 1 2 የመጨረሻ ሂድ። እንደነሽ ጌጆ እዚህ ጋር በቃ አሁን በዛሬው አንድም ስጋት እንዳይኖርሽ እሺ። በዚህ በአጭር ቀናቶች ውስጥ ትበሪያለሽ። አሜን። እሺ። ያው ራሱ ድምጽ ተልኮ ነው ያለው። ድምጽ ምን የሚል ድምጽ ነው? የዛሬ ሳምንት ነው የተላከው። ለምን እንደሆነ እንጃ። ግን ምን የሚል ነው? ዛሬ ነው የምትሄጂው ተብዬ ስጠይቀው። ዛሬ ነው የምትሄጂው ተብለሽ? አዎ። እሺ። ስጠይቀው እንትን ቪዛ መቶልሽ ቲኬቱን የጠፋብሽ ነው ያለው። ቲኬት የለም አለ። ቪዛ መጥቶ? አዎ ቲኬት ነው የጠፋው። ቲኬት የለም አለ። ቲኬቱን የያዘውን ልቀቅ ብያለሁ። አሜን። እዚህ ትንብት ስናወራ እዛ ሜዲካሉን ይቆጣጠራል፣ ኮምፒውተሩን ይቆጣጠራል፣ አሜን። የቪዛ የቲኬት መስመርን በሙሉ ይቆጣጠራል። አሜን። ዘጊውን ይገለብጣል። አሜን። ከፋቸው ነው የእግዚአብሔር እጅ ከፊታችሁ ቀድመዋል። አሜን። ከመጀመሪያ ቀን ጀምሮ የሥራ በረሽ ተከፍቷል። አሜን። ጨብጭ። አሜን። ሎላ ዲያናማ ይህን ኃይል ሰጥ። ልክ እኔ ወደ እሷ ሲሄድ እሷ ወንበር ላይ ነው የተቀመጠችው። ግን እንደዚህ ካጠገቧ እንደ ክረንች አይነት እንደዚህ የተዘረጋውን አየው። ልክ እቺት ምንም በሌለበት ጠላት አንድ እግሯ ላይ ዝም ብሎ ፈተና ሊያመጣ ተዘጋጅቶ አየው። እግዚአብሔር ሰው ከዚህ በፊትም እግሬን አሞኝ ነበር። እግርሽን ያማል? ለአመት አሞኝ ነበር። እሷ በጣም ከልክ በላይ እንድትታመም ሁሌ ጦንቃይ ቤት ሚሮጥ አንድ ሰው አየው። አንድ ቀን 2 ቀን አይደለም፣ በወር በሳምንት ሁሌ እድሳት አንቺ ላይ ይደረጋል። ልክ ጤናሽ ቀስ በቀስ እየተያዘ እንዲመጣ በዚህ እድሜ ምንድነው መታሰር ብለሽ በራስሽ ላይ እስከምትበሳጭ ድረስ ጤናሽን ለማሰር ከአንድ ሰው የሚመጣ መንፈሳ ያለው አዲስ የሚባል ግቢ ነበር። አንድ ግቢ ነበራችሁ? ከአዲስ ጋር እርግጠኛ ነኝ 24 ሰዓት በቀን ቢያሰሩ፣ በሳምንት 7 ቀን ቢያሰሩ፣ በወር 30 ጊዜ ቢያሰሩ የቤታችሁ ሰላም አይነካም። ባንቺና በቤትሽ የማይወሰድ ሰላም ተክያለሁ። አሜን። አጥንቷ ላይ ቤቷ ላይ የምትሰራ ድግምት ሄድ ከላይዋ ላይ ትሄዳለህ። አትሄድም? እሄዳለሁ። ትሄዳለህ? እጇን ምን ያረክ ነው አሁን? እጇ ላይ የማስቀምጫለሁ። ምን እንድትሆን? እንዲቆረጥላት እጇ
ለምንድን ነው እጇ እንዲቆረጥ ፈለከው? እንዳትኖር አልፈልጋት። ከኖረች ምን ትጎዳላችሁ? በረከታችን ይሰረቃል። ከሞተችሳ ይለቀቃል። ስንት ሆናችሁ ነው የያዛችኋት? ሁለት ናችሁ። ከሷ ላይ አሁን ትሄዳለህ አትሄድም? እሄዳለሁ። ወዴት? ወደ ሲኦል እሄዳለሁ። ልጆቿንስ? እለቃለሁ። ቤቷንስ? ሁሉንም ለቃለሁ። የባሏንስ በረከት? ሁሉንም ለቃለሁ። ስንት ዓመት ቆየ ከሷ ጋር? 14 ዓመት። 14 ዓመት። 14 ዓመት ሙሉ? አዎ። ምን ትሰራለች? እያሰቃየኋት፣ በበሽታ እየቀጣኋት፣ የባሏን በረከት እየበላህ 14 ዓመት ሙሉ? ምን አበላሻችሁ? ሌላ ሁሉም ነገር አበላሽተናል። አሁን ትሄዳለህ አትሄድም? እሄዳለሁ። አሁን በኃይለኛ ድምፅ 3 ጊዜ ጮሄ፣ 2 የመጨረሻ ሄድ፣ ወደ ሲኦል ግባ። የነይት ገና እድሜሽ ይቀጥላል። አሜን። ጤናሽ ሙሉ ሆኖ ይኖራል። አሜን። ካንቺ ቤት አንቺም እንደ ነብይ ትቀበያለሽ። አሜን። ከዛሬ ጀምሮ ጽድት ያለ ህልምን ማየት ትጀምሪያለሽ። አሜን። ጽድት ያሉ ራእዮችን ማየት ትጀምሪያለሽ። አሜን። ነፃነት በሚል ስም ተደግሟል። ነፂ እኔ ልጅ ነች። ያንቺ ልጅ ናት። ላይም ተሰርቶባታል። ልጅሽ ከባድ ነብይ ሆና በአንቺም ዙሪያ በትውልድም ዙሪያ ያለውን መርገም የሚበቀል ጸጋ ለብሳ ትነሳለች። አሜን። በኢየሱስ ስም ድግምት ባንቺ ላይ አይሰራም። አሜን። ደግሞ ስራ ስለሌለሽ አትበሳጪ። እንዴት ነው እኔ ማልሰራው ነው የምትይው አይደል? ያንቺ ስራሽ ሳይሆን ጸሎትሽ ነው ለባልሽ በረከት የሚሆነው። አሜን። ያንቺ ጸሎት እሱንም የሚያስቀጥል፣ አሜን፣ አንቺንም የሚባርክ፣ አሜን፣ ልጆቻችሁንም የሚባርክ ይሆናል። አሜን። ለሱ ልጸልይ። አዎ ጸልይ። 7 የከተማ መሬት አሜን። ከዛሬ ጀምሮ እግዚአብሔር ዋናውን አሳልፎ ይሰጣል። እስከ ዛሬ ድረስ አንዳንድ ሰዎች እየኖሩ ይሄንን አይመስለኝም፣ ቤቱን እያዩ ይሄንን አይመስለኝም፣ እየነገዱ ይሄንን አይመስለኝም ይላሉ። እግዚአብሔር የሚመስልን ይሰጣል። ያንቺ ሀገር ጎፋ ነው። እኔ ጎፋ። ይሄ የከተማ መሬቱ ግን በጎፋም አይደለም በሐዋሳም አይደለም፣ በቁሎ አሳኞ ተብሎ በሚጠራ ከተማ። አሜን። የባለቤቴ ሀገር ነው። የባለቤትሽ ሀገር ነው። 7 ይሰጣቸዋል። አሜን። 7ቱንም እንዳሸጡ ቤት ስሩበት፣ ሌላ ባጀት ይለቀቃል። አሜን። ማን ነው ተራ ኑሮ ለመኖር የማይፈልግ ሰው? ቁጭ ብድግ ብሎ መነጋገሪያ መሆን የሚፈልግ ሰው? ከዛሬ ጀምሮ ሰማይ በሰፊ ሁኔታ ተከፍቶላችኋል። ትልቅ ነገር ይለቀቅላችኋል። ትንሹ ከእጃችሁ ይወጣል፣ ትልቁ መጥቶ በእጃችሁ ይገባል። ውሰድ በኢየሱስ ስም። እሷ እዚህ መታ መስክራለች። ስንት ሺህ ካሬ ነው የወሰድሽው? 1000 ካሬ። 1000 ካሬ በላይ ነው። ከ1000 ካሬም በላይ ነው የወሰድሽው። መታ መስክራለች። ሂጂ እሷን ጨብጪ። በቃ ቀኝ እግርን ከፍ አድርገህ መገለጥ ነው። ከፍ ያለ እግር ድንገት በበረከት እምብርት ላይ ይቆማል። ዘር ማንዘሪ ባልደረሰበት ይቆማል። ውሰድ በኢየሱስ ስም። የቃርሚያ ዘመን እግዚአብሔር ያበቃላችኋል።